ዶናልድ ትራምፕ ቃለ መሐላ ፈጽመው መንበረ ፕሬዚደንቱን ከተረከቡ 2 ቀናት ተቆጠሩ። ፌዝ ላፔዱስና ካትሪን ጋይፕሰን ያጠናቀሩትን የፕሬዚደንት ዶናልድ ትራምፕ የቀደመ ሕይወት የሚዳስስ ዘገባ ጽዮን ግርማ ታቀርብላቸዋለች። የዶናልድ ትራምፕ የዋይት ሃውስ ጎዳና የተጀመረው ባለፈው ሰኔ ወር ኒውዮርክ ከተማ በሚገኘው ሆቴላቸው ነበር። ያን ጊዜ ለፕሬዝዳንትነት እንደሚወዳደሩ ባስታወቁበት ወቅት በወቅቱ ትራምፕ የፕሬዝዳንታዊ እጩ ተወዳዳሪ መሆናቸውን ይፋ ሲያደርጉ I am officially running for president of the United States. በይፋ እጩ ፕሬዝዳንት ሆኛለሁ፣ ለፕሬዝዳንትነትም እወዳደራለሁ። አገራችንን አብረን ታላቅ ሀገር እናደርጋታለን። በመንግስት ስራ ተሰማርተው የማያውቁት ሰው የሀገሪቱ 45ኛ ፕሬዝዳንት ሆነዋል። በኒውዮርክ ከተማ ቦሮ ኦፍ ኩዊንስ የተወለዱት ዶናልድ ትራምፕ ጃማይካ ስቴት ተብሎ በሚጠራ የባለ ሀብቶች ሰፈር ነው ያደጉት። ትራምፕ ከ5 ልጆች 4ኛ ልጅ ናቸው። አባታቸው የመኖሪያ ቤቶች ግንባታ አልሚ ናቸው። የፖለቲካ ተንታኙ ባርት ሮዚ የዶናልድን ባህሪ ከአባታቸው ጋር በማነጻጸር ይናገራሉ። Father was very authoritarian, very demanding, the boss. And of course, Donald picked up these traits and these characteristics. የትራምፕ አባት ፈላጭ ቆራጭ ነበር። ከሰራተኞቹ በጣም ብዙ የሚፈልግ አሰሪ። በእርግጥ ዶናልድ ትራምፕም ይህን ባህሪና ጠባይ የወረሰው ከአባቱ ነው። ዶናልድ ትራምፕ አባታቸው በኩዊንስና ብሩክሊን በህንጻ ግንባታ ላይ የተሰማሩ ስለነበሩ እንደ አውሮፓውያን አቆጣጠር በ1968 ዓ.ም ከፕሬስቲጂየስ ዋርተን የፋይናንስ ትምህርት ቤት ከተመረቁ በኋላ ፊታቸውን ወደ ቤቶች ግንባታ ስራ አዙረው ማንሃተን ውስጥ ከተሙ። ዶናልድ ትራምፕ በአባታቸው አማካኝነት $1 ሚሊዮን የተመደበለት ድርጅት መሰረቱ። ኒውዮርክ ውስጥ ንግድ ለመስራት በጣም ጠንካራ ሰው መሆን ይጠይቃል። ዶናልድ ትራምፕ ለሱ ተነሳሽነት ያላቸው ትክክለኛ የኒውዮርክ ነጋዴ ናቸው ይሏቸዋል ጠበቃው ኤድዋርድ ሜርሜልስተን ከጆርጅ ዋሽንግተን ዩኒቨርሲቲ የንግድ ትምህርት ክፍል ክሪስቶፈር ሊምበርግ ስለ ትራምፕ ይናገራሉ። New York is it's the biggest market as far as real estate development in this country. And he was a mid-sized player. በዚህ ሀገር ኒውዮርክ የመኖሪያ ቤት አልሚ ግንባታ ዘርፍ ላይ ትልቅ ገበያ ያላት ከተማ ናት እና እሱ ደግሞ መሃል ላይ ያለ ተጫዋች ነው። በእርግጥ በውጭም ሆነ ለሚመለከተው ሰው ውጤታማነቱ መካከለኛ ይመስላል፣ ግን እንደ ድሎቹ አንዳንድ ውድቀቶችም ነበሩበት። በ1970ዎቹ የሀገሪቱ የፍትህ አካል የዶናልድ ትራምፕ ድርጅት ፍትሃዊ የሆነውን የቤት ግንባታ አንቀጽን በመተላለፍ የሀገሪቱ አነስተኛ የማህበረሰቡ ክፍል ህንጻዎቹን እንዳይከራዩ ከልክሏል በማለት ክስ መስርቷል። ዶናልድ ትራምፕ ይህን ጉዳይ ከፍርድ ቤት ውጪ እንዲያልቅ ሰርተዋል። በመቀጠል ዶናልድ ትራምፕ ግራንድ ሴንትራል ሆቴል ተብሎ የሚጠራውን የከሰረ ሆቴል ከከተማዋ ግብር አበረታች ክፍሎች ጋር በመደራደር ከ$70 ሚሊዮን በላይ በመበደር ገዝተው ስሙን ወደ ግራንድ ሃያት ሆቴል ቀይረዋል። ዶናልድ ትራምፕ ታወር በተባለ ህንጻቸው የሚታወቁ ሲሆን ህንጻው $200 ሚሊዮን ወጪ የተደረገለት የአፓርትመንትና የንግድ ቦታ ሆኖ ባለ 58 ፎቅ በሮዝ እምነበረድ የተሸፈነ 18 ሜትር ማስጌጫ ፋውንቴን ያለው ነው። የትራምፕ ግዛት ዋጋ ከ1.7 ቢሊዮን ወደ $500 ሚሊዮን ወርዶ ነበር። ያኔም ቢሆን ገንዘብ በመበደርና አዳዲስ መዋለ ንዋይ በማፈላለግ ንግዳቸውን ከኪሳራ አድነዋል። ይሁን እንጂ ዶናልድ ትራምፕ ያልተሳኩላቸው ጊዜያትም ነበሩ። በቁማር መጫወቻ ንግድ ከስረዋል። በቤቶች ገበያ ላይ በደረሰ ውድቀትም ተጎድተዋል። 2 ጊዜ አግብተው ፈተዋል። ዶናልድ ትራምፕ የመጀመሪያ ሚስታቸውንና የ3 ልጆቻቸውን እናት ኢቫናን በመፍታት ሁለተኛ ሚስታቸውን ማርላ ሜብልስን አገቡ። የአሁኗ ባለቤታቸውን ስሎቬኒያዊት ሞዴሊስቷን መሊና ያገቡት ደግሞ በ2005 ነው። ከአሁኗ ባለቤታቸው የወለዱትን የ10 ዓመት ልጃቸውን ጨምሮ 5 ልጆች አሏቸው። 3ቱ ትዳራቸውና 2ቱ ይፋዊ ፍቻቸው እንዲሁም የ5ቱ ልጆቻቸው ጉዳይ በምርጫ ቅስቀሳ ወቅት ቁልፍ
ጉዳይ ነበር። የግል ህይወታቸውም የንግድ ስራዎቻቸውን ያህል ትኩረት መሳቡ አልቀረም። ይሁንና ዶናልድ ትራምፕ በ2000ዎቹ ዓመታት በቴሌቪዥን በነበራቸው ፕሮግራም ፕሬዚዳንት ኦባማ በዩናይትድ ስቴትስ አልተወለዱም በሚል ባነሱት የጥርጣሬ ዘመቻ እንደገና ዝናቸው ተነሳ። ለፕሬዝዳንትነት በሚወዳደሩበት ወቅት ግን ይህን ጉዳይ እርሳቸው እንዳላነሱ አድርገው አባባላቸውን ለመካድ ሞክረዋል። Hillary Clinton and her campaign of 2008 started ሂለሪ ክሊንተን በ2008 የምርጫ ዘመቻዋ ወቅት ጀመረችው፣ እኔ ጨረስኩት። ትራምፕ 16 የሪፐብሊካን ፓርቲ ተወዳዳሪዎችን አሸንፈው ነው ሪፐብሊካን ፓርቲን ወክለው ለፕሬዝዳንትነት ለመወዳደር ተሰይሞ የነበረው። ይሁንና ሜክሲኮያንን በመዝለፍ ከመስመር መውጣታቸው አልቀረም። When Mexico sends its people, they're not sending their best. They're not sending you. ሜክሲኮ ዜጎቿን ስትልክ መልካሞቹን ሳይሆን ብዙ ችግር ያላቸውን ነው የምትልከው። እነዚህ ሰዎች ደግሞ ችግራቸውን ወደኛ ያመጡ ነው። የእጽ ወንጀል ወደኛ ያመጡ ነው። አመፀኞች ናቸው። በርግጥ አንዳንድ መልካም ሰዎች ሊኖሩ ይችላሉ። ለዚህም ዶናልድ ትራምፕ የሰጡት መፍትሄ አወዛጋቢውን ግንብ መገንባት የሚለው ነው። ሌላው አወዛጋቢ ርዕስ በካሊፎርኒያ ያጋጠመውን ግድያ ተከትሎ የእስልምና እምነት ተከታዮች ወደ አሜሪካ ከመግባት መከልከል አለባቸው በማለት የተናገሩት ነው። Hillary Clinton's catastrophic immigration plan will bring vastly more radical Islamic የሂለሪ ክሊንተን ጎጂ የኢሚግሬሽን እቅድ ብዙ ጽንፈኛ ሙስሊሞችን ወደ አገሪቱ ያስገባል። ህብረተሰባችንን ብቻ ሳይሆን መላ የኑሯችን ዘይን አደጋ ላይ ይጥላል። ትራምፕ በሴቶችም ላይ ጸያፍ አባባል ሰንዝረዋል። ትራምፕ በምርጫው ዕለት ምርጫውን እንደሚያሸንፉ እርግጠኛ ናቸው። I am with you. I will fight for you and I will win for you. ከናንተ ጋር ነኝ፣ ለናንተ ታገላለሁ፣ ለናንተ አሸንፋለሁ። ትራምፕ ቃለ መሐላውን ከፈጸሙ በኋላ ይህንን ብለዋል። This is your day. This is your celebration. ይሄ የናንተ ቀን ነው። ይህ የናንተ የደስታ ክብረ በዓል ነው። እናም የዩናይትድ ስቴትስ ኦፍ አሜሪካ ሕዝቦች ይህ የናንተ ቀን ነው። የትኛውም ፓርቲ የመንግስቱን ስልጣን ይቆጣጠረዋል የሚለው አይደለም ዋናው ጉዳይ። የኛ መንግስት ስልጣን በህዝብ ቁጥጥር ስር ነው የሚውለው። Is controlled by the people. ትራምፕ የምርጫ ውድድሩን ካሸነፉ በኋላ አነጋገራቸውን ለዘብ አድርገዋል። አነጋገራቸው በአሜሪካ ማህበረሰብ ላይ የሚኖረውን አንደምታ፣ ሀገሪቱ በዓለም ላይ የሚኖራትን ቦታ በሚመለከት ከዚህ በኋላ በሚወስዱት እርምጃ የሚታይ ይሆናል። To introduce the Chief Justice of the United States, John G. Roberts, Jr., who will administer the presidential oath of office. Everyone please stand. Please raise your right hand and repeat after me. I, Donald John Trump, do solemnly swear. I, Donald John Trump, do solemnly swear that I will faithfully execute the office of President of the United States. The office of President of the United States. And will, to the best of my ability, preserve, protect, and defend. Preserve, protect, and defend. The Constitution of the United States. The Constitution of the United States. So help me God. So help me God. Congratulations, Mr. President. በሰው ሀገር ያለ እንዳለ ለወገኑ ያደረን የተከበረ
የተከበረው እናት አባት ያለ የታለ ወንድም እህት ያለን የታለ ሆዱን የወደደ ቀረ እንዳበደ ረዘመ መንገዱ ረዘመ ፍቅር የራቀን የእውነት መንገዷ እየተጣመመ አማን ሁኚ ሰላም ሁኚ ብቻ ደህና ሁኚ ብቻ እድሜ ይስጠኝ ብቻ መጥቻ ይሻለሁ ለዘመን መባቻ ይመሻል ይነጋል ቀን ይፈራረቃል የአገሬ ወንዜ ትዝታ ልቤ ውስጥ ይፈልቃል ፍቅር ያዘው የወዘወዘው አይፈራም ጋሜ አይፈራም ያዙ ፍቅር ያዛት የወዘወዛት አትፈራም ጋሜ አትፈራም ያዛት ለራሱ ብቻ የሚኖር ዜጋ ላክልኝ ሲሉት አይሰማኝም ብሎ የሚዘጋ አገር ወገኑን የሚዘነጋ አትወድም እናት አትወድም ቆንጆ አታስከትልም አርጋ መናጮ የተባረከ የተከበረ በየሄደበት ያስመሰከረ አይለወጥም ወጉ ባህሉ ከአገሩ ርቆ ቢኖርም ቅሉ የኢትዮጵያ ልጅ የሀበሻ ልጅ ለኔ የምትለው እሺ የምትለው ራሱን ያረሳ ለአገር ወገኑ ወድቆ ሚነሳ የአገሯን ልጅ ነው ያዛት ግጥማት የአገርህ ልጅ ወርቅ ናት ያሽው ልጅው ግጥም የአገርሽ ልጅ ወርቅ ነው ያዛት ግጥማት የአገርህ ልጅ ወርቅ ናት ያሽው ልጅው ግጥም የአገርሽ ልጅ እሱ ነው እኔ ብቻ አንደኛ እኔ ነኝ ትክክል እኔ ከሞትኩኝ ሰርዶ ማይብቀል እኔ ብቻ አዋቂ እኔ ነኝ ምሁር የእኔ ዘር ትልቅ ብሎ የሚምል አትወድም እናት አትወድም ቆንጆ አትወድም እናት አትወድም ቆንጆ ዘር አትቁጠሩ ዘር ለገበሬ አርሶ የሚያበላው እያለ አገሬ እስቲ ሁላችን ፍቅር እንስራ ለመጪው ትውልድ ለባላደራ የሀበሻ ልጅ አትወድም ጉራ የኢትዮጵያ ልጅ አትወድም ጉራ የኢትዮጵያ ልጅ የሀበሻ ልጅ ለኔ የምትለው እሺ የምትለው ራሱን ያረሳ ለአገር ወገኑ ወድቆ ሚነሳ የአገሯን ልጅ ነው ያዛት ግጥማት